አንድ አይጥ በሩዝ በተሞላው ጎተራ ውስጥ በድንገት ይወድቃል። ግን ይህ ሁኔታ እንደተከሰተ ወዲያውኑ ፍርሃት ውስጥ ይወድቃል። ዙሪያውንም በፍርሃት ይመለከታል። ይህም የሆነው አንዳች አደጋ ይዞበት እንዳይመጣ ስለተሰማው ነበር። ነገር ግን ከአደጋነቱ ይልቅ በሩዝ የተሞላ ጎተራ እንደመሆኑ ሩዝም በብዛት በማግኘቱ የተነሳ ከጥቂት መረጋጋት በኋላ ፍርሃቱ ወደ መረጋጋትና ወደ እረፍት ተቀየረ። የዚህ አይጥ ተግባር በቀን ውስጥ መመገብ፣ እንደገና መመገብ፣ ያለ ሐሳብ በየመሃሉ መተኛትና እረፍት የበዛበት ነበር። ይህም ከመቼውም በላይ ይልቅ ለሕይወቱ ቀላል ጊዜ ነበር። ፍርሃቱም ሆነ ምን ይደርስብኛል የሚል ስጋት ከውስጡ በፍጹም ጠፍቷል። ነገር ግን ይህ አይጥ በሕይወቱ ያላስተዋለው ነገር ያጋጠመው ምቾት እጅጉኑ ስለቀለለው የማስተዋልና የማገናዘብ ለነገ የሚለው ነገር ከውስጡ ሙሉ በሙሉ እያጣና የዛሬን ብቻ መኖር ልማድ አድርጎ መምጣቱ ነበር። ይህም አንድ ቀን ነገሮች እስኪቀየሩና ጎተራው ባዶ መሆን እስኪያስተውል ድረስ ነበር። ጎተራው ውስጥ ምንም ሩዝ አልነበረም። ይህም ማለት ለማምለጥም ሆነ ነፍሱን ለማቆየት የሚሆን ሩዝ አልቀረም ማለት ነው። በዚህ ጊዜ ነበረ ችግሩ የደረሰበትን ደረጃ መረዳት የቻለው። ቢዘገይም ነፃነት የመስለው የነበረው ሕይወት በእርግጥም ነፃነት አልነበረም፣ ብሎም ወጥመድ እንጂ። ያ የገጠመውና ራሱን ያስረሳው ምቾት ወጥመድ ሆኖ ከዚህ በኋላ ላይመለስ ሄዷል። ምቾት ስኬት እንደሆነ ሊሰማን ይችላል። ዛሬ የተትረፈረፈና ልቅ የሆነ ሕይወት ለዘላለም ከኛ ጋር የሚቀር መስሎን መዘናጋት ስንጀምር፣ በክህሎትም ሆነ በእውቀት በመልካም ነገር ማድረግ ስናቆም፣ ዛሬ ላይ ቆመን ለነገ መልካም መዘጋጀት ስንቸገር ነገን ያሳጣናል። ይህ ከመሆኑ በፊት ዛሬን እንደሚያስፈልገንና እንደሚገባን መኖር፣ ሁሌም እውነታውን ለመረዳት መሞከርና ነገን ዛሬ ላይ መስራት ያስፈልጋል። ይህ ቪዲዮ ተዘጋጅቶ የቀረበላችሁ በጌትባናናሊንክ.com ነው።